በመጀመሪያም ርዕሶቹን እንሆ። የኢትዮጵያ መንግስትና መንግስትን የሚወጉ ኃይላት ያለምንም ቅድመ ሁኔታ ተኩስ አቁመው እንዲደራደሩ ዩናይትድ ስቴትስ በድጋሚ ጠየቀች። 3 የአፍሪቃ ሀገራትን ለመጎብኘት ሌሊቱን ናይሮቢ የገቡት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር እንዳሉት በጦርነቱ የሚጎዳው የኢትዮጵያ ሕዝብ ድጋፍና እርዳታ ማግኘት አለበትም። የኢትዮጵያ መንግስት በደነገገው የአስቸኳይ ጊዜ አዋጅ መሰረት ከተያዙት ሰዎች አብዛኞቹ የትግራይ ተወላጆች መሆናቸውን የሀገሪቱ የሰብአዊ መብት ኮሚሽን ኢሰመኮ አስታወቀ። ኮሚሽኑ እንዳለው አዲስ አበባና ድሬዳዋ ውስጥ ብቻ 1000 ሰዎች ታስረዋል። በኢራን የኒኩሌር ተቋም ላይ ባለፈው ሰኔ አደጋ የጣሉት ወገኖች ስለ ተቋሙ መረጃ ያገኙት ከዓለም አቶሚክ ተቆጣጣሪ ድርጅት IAEA ካሜራዎች ነው የሚለውን ዘገባ ድርጅቱ አስተባበለ። ቴህራን እንዳለችው ግን የጸጥታ የስለላና የሕግ ባለሙያዎቿ ጉዳዩን እየመረመሩ ነው። ዜናው በዝርዝር የኢትዮጵያ ተፋላሚ ኃይላት ያለምንም ቅድመ ሁኔታ ተኩስ አቁመው ልዩነታቸውን በድርድር እንዲፈቱ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በድጋሚ ጠየቁ። 3 የአፍሪቃ ሀገራትን ለመጎብኘት ሌሊቱን ናይሮቢ ኬንያ የገቡት ብሊንከን ዛሬ እዚያው ናይሮቢ ውስጥ ለጋዜጠኞች እንደነገሩት ዓመት ያስቆጠረው ጦርነት በርካታ ኢትዮጵያውያንን እያሰቃየ ነው። በጦርነቱ የሚጎዳው ሕዝቡ ነው አሉ ብሊንከን። ተጎጂው ሕዝብ የሚፈልገውን ድጋፍ ማግኘቱ መረጋገጥ አለበት። ተኩስ መቆም፣ ንግግሩ መጀመር ይገባዋልም እንደ አሜሪካዊው ትልቅ ዲፕሎማት። ውጊያው መቆም፣ ንግግሩ መጀመር አለበት። ከዚህም በተጨማሪ የኢትዮጵያ ግጭት ለአፍሪካ ቀንድ ሰላምና ጸጥታ አደጋ ነው። ይህ በጣም ያሳስበናል። ኬንያን ጨምሮ እዚህ ላሉ ወዳጆቻችንም አሳሳቢ ነው። ስለዚህ እንዳልኩት ሁሉም ወገኖች ወደ ነበሩበት መመለስ አለባቸው። ህወሓትና ኦነጦ አዲስ አበባ ለመግባት የሚያደርጉትን ሙከራ ማቆም አለባቸው። ተፋላሚ ወገኖች ጠብ ግጭቱን ለማቆም በጠረጴዛ ዙሪያ እንዲቀመጡ እንፈልጋለን። ሰብአዊ እርዳታ በነፃ እንዲጓጓዝ፣ እስረኞች እንዲፈቱ፣ ጉዳዩ የሚመለከተው ሁሉም ወገን ልዩነቱን በሰላማዊና ህገ መንግስታዊ መንገድ ለመፍታት እንዲጥር እንፈልጋለን። የአሜሪካ ውጭ ጉዳይ ሚኒስትር ከኬንያዊቷ አቻቸው ራቼል ኦማሞ ጋር ሆነው በሰጡት መግለጫ ኢትዮጵያ ውስጥ የሚገኙ የአሜሪካ ዜጎች ከኢትዮጵያ እንዲወጡ በድጋሚ ጠይቀዋል። መንግስታቸው ኢትዮጵያ ውስጥ ሰላም ለማስፈን አበክሮ እንደሚጥር፣ የአሜሪካ ዜጎችም ሰላም ሲሰፍን እንደሚመለሱ አስታውቀዋል። ብሊንከን እንደ ውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ወደ አፍሪቃ ባደረጉት ጉዞ ከኬንያ በተጨማሪ ናይጄሪያና ሴኔጋልን ለመጎብኘት አቅደዋል። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ከደነገገ ወዲህ በጥርጣሬ የታሰሩ ሰዎችን ብዛትና ያሉበትን ሁኔታ በትክክል ለማወቅ በቂ መረጃና ትብብር አለማግኘቱን የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ በምህጻሩ አስታወቀ። መንግስት የሚቆጣጠረው ኮሚሽን ዛሬ በጽሑፍ ባሰራጨው መግለጫው እንዳለው በአስቸኳይ ጊዜ አዋጁ መሰረት በተለይ አዲስ አበባና ድሬዳዋ ውስጥ የታሰሩ ተጠርጣሪዎችን ይዞታ የሚከታተሉ ቡድናት አሰማርቶ ነበረ። ይሁንና አዲስ አበባ ውስጥ በስም የጠቀሳቸው የ4 ወረዳ ፖሊስ ጣቢያዎች በየጣቢያውና ማቆያ ስፍራዎች ስለተያዙ ሰዎች መረጃ ለመስጠት ፈቃደኞች አይደሉም። ኮሚሽኑ በአንጻራዊ የተሟላ ያለውን መረጃ ያገኘው ከቂርቆስ ክፍለ ከተማ ነው። በክፍለ ከተማው እስካለፈው ህዳር 2 ድረስ 714 ሰዎች መታሰራቸውን፣ ከነዚህ ውስጥ 124ቱ ሴቶች መሆናቸውን ኮሚሽኑ አረጋግጧል። ድሬዳዋ ከተማ ውስጥ ደግሞ 300 ሰዎች መታሰራቸውን አስታውቀዋል። የውጭ መገናኛ ዘዴዎችና የትግራይ የመብት ተሟጋቾች ከአሸባሪ ቡድን ጋር ግንኙነት አላቸው ተብለው የሚያዙት የትግራይ ተወላጆች ናቸው በማለት ይወቅሳሉ። የኢሰመኮ መግለጫም ከታሰሩት መካከል ከፍተኛውን ቁጥር የያዙት የትግራይ ተወላጆች መሆናቸውን የሚጠቁም መረጃ ማግኘቱን ጠቅሷል። በመግለጫው መሰረት በአንዳንድ ፖሊስ ጣቢያዎች በጥርጣሬ የተያዙ ሰዎች የትግራይ ተወላጅ አለመሆናቸውን በማሳየት ከእስር ሲፈቱ የኢሰመኮ ባለሙያዎች አይተዋል ይላል። ሰዎችን የማሰሩ ሂደት የጥብቅ አስፈላጊነት
ተመጣጣኝነትና ከአድሎ ነፃ መሆን የሚሉትን የሰብአዊ መብት መርሆችን ባከበረ መልኩ ገቢር አለመሆኑን ኮሚሽኑ ተመልክቷል። እንደ መግለጫው የጋምቤላ ነፃነት ግንባር ጋነግ የተባለው ሸማቂ ቡድን አባላት ናቸው የተባሉ 24 ታጣቂዎች እጃቸውን ለጋምቤላ ክልላዊ መንግሥት መስጠታቸውን ክልሉ አስታወቀ። የጋምቤላ ክልል የፕሬስ ጽሕፈት ቤት ኃላፊ ኦጌቱ ኦዲንግ ለባህር ዳር ወኪላችን ለዓለምነው መኮንን ዛሬ በስልክ እንደነገሩት እኩይ ያሉት ጋነግ ጫካ የገባው በምርጫ ሲሸነፍ ነበረ። ከምርጫ በኋላ የተመሰረተው ጋምቤላ ከተማ ላይ ተወዳድሮ ድምፅ ሳያገኝ ሲቀር ነው የነጻ ወጪ ግንባር ብሎ ያውጀው። ዓላማው እንግዲህ ያው የዋት ሴራ ኢትዮጵያን ለማፍረስ ሴራ እዚህ ጋምቤላ ክልልን ሴራ ለማድረስ ብሔር ከብሔርም ለማጋጨት በሚል ዓላማ ነው ይህን ድርጅት የተቋቋመው። እነዚህም ልጆች ደግሞ ያለምንም ዓላማ ነው ዝም ብሎ ተጣልሎ ነው ገቡት የሚል በተላለፈው ጥሪ የሀገር ሽማግሌዎች ትልቅ ስራ ነው ሰሩት። እነዛም ልጆች በሰላም እጃቸው እንዲሰጡት ቀሪ የጋነግ አባላትም በሰላማዊ መንገድ በመምጣት በክልል ውስጥ በሚደረገው የሰላምና የልማት እንቅስቃሴ ሚናቸውን እንዲጫወቱ አቶ ኦጌቱ ጥሪ አቅርበዋል። ይህ ዶቼ ቬለ ነው። የዩጋንዳ ፖሊስና ጦር ሰራዊት ትናንት በቦምብ ፍንዳታ የተሸበረችውን የሀገሪቱን ርዕሰ ከተማ ካምፓላንና አካባቢዋን በጥብቅ እየተቆጣጠሩ ነው። በሞተር ቢሲክሌቶች ላይ ቦምብ የጫኑ 3 አጥፍቶ ጠፊዎች የዩጋንዳ ምክር ቤትና ፖሊስ ጣቢያ አጠገብ በተከታታይ ባፈነዱት ቦምብ 4 ሰዎች ገለው 33 አቁስለዋል። ከሟቾቹ 3ቱ አጥፍቶ ጠፊዎቹ ራሳቸው ሲሆኑ የተቀረው ሟች ፖሊስ ነው ተብሏል። የዩጋንዳ ፖሊስ ቃል አቀባይ ፍሬድ ኢናንጋ እንዳስታወቁት አጥፍቶ ጠፊዎቹ አይኤስ በሚል የእንግሊዝኛ ምህጻረ ቃል ከሚጠራው ቡድን ጋር ግንኙነት አለው የሚባለው የተባበሩት የዲሞክራሲያዊ ኃይላት ኤዲኤፍ በእንግሊዝኛ ምህጻሩ የተባለው ሸማቂ ቡድን አባላት ናቸው። The hallmarks of the attack clearly indicate that the ADF-linked radicalized groups የጥቃቱ አይነትና አፈጻጸም ከኤዲኤፍ ጋር ግንኙነት ያላቸው አክራሪ ቡድናት እንደሆኑ ያመላክታል። አጥፍቶ ጠፊዎችና ጓዳ ሰራሽ ገዳይ መሳሪያዎችን በመጠቀም ቁጥጥርና ጥበቃ በሌለበት አካባቢ ጥቃት ለማድረስ የሚፈልጉ ናቸው። የሚያፈነዷቸው ቦምቦች አይነትና የሚያደርሱት ጥቃት ባህሪ በቅርቡ የሚከተሉት ስልት አካል መሆኑን ያመለክታል። ኤዲኤፍ እና ተባባሪዎቹ ዩጋንዳ ውስጥ ተጨማሪ ጥቃት ያደርሳሉ ብለው የሰጉት የሀገሪቱ ጸጥታ አስከባሪዎች ርዕሰ ከተማይቱንና አካባቢዋን ዛሬ በጥብቅ እየተቆጣጠሩ ነው። የካምፓላ ሕዝብም እንቅስቃሴው ዛሬ በእጅጉ ቀንሶ ነው የዋለው። የኢራንን የኒኩሌር ተቋም ባለፈው ሰኔ ያጠቁት ወገኖች ጥቃቱን ያደረሱት ከዓለም አቀፉ የአቶሚክ ተቆጣጣሪ ድርጅት አይኤኢኤ በእንግሊዝኛ ምህፃሩ ካሜራዎች ባገኟቸው መረጃዎች ተረድተው ነው የሚለውን ወቀሳ ዓለም አቀፉ ድርጅት አስተባበለ። ኢራን አሸባሪዎች ያለቻቸው ኃይላት ካራጅ የሚገኘውን የኒኩሌር ተቋማን ማጥቃት የቻሉት የተቋሙን እንቅስቃሴ ለመቆጣጠር አይኤኢኤ ከተከላቸው የቪዲዮ ካሜራዎች መረጃ አግኝተው ነው ባይናት። የኢራን የጸጥታና የሕግ ባለሙያዎች እንዲሁም የስለላ ባለሙያዎች ጉዳዩን እንደሚያጣሩም ቴህራን አስታውቃለች። የዓለም የኒኩሌር ተቆጣጣሪ ድርጅት ዛሬ እንዳስታወቀው ግን የድርጅቱ ካሜራዎች የሚሰበስቡት መረጃ ለሦስተኛ ወገን ጨርሶ አልተሰጠም። በተያያዘ ዜና ኢራን እንደ ጎርጎሪያኑ አቆጣጠር በ2015 ከዓለም ሀያላን ጋር ባደረገችው ስምምነት ከተፈቀደላት በላይ ዩራኒየም ማብላላቷን ዓለም አቀፉ ድርጅት አስታውቋል። የአቶሚክ ተቆጣጣሪው ድርጅት እንደሚለው ኢራን በስምምነቱ ከተገደበው በላይ ካመረተችው ዩራኒየም 17.7 ኪሎ ግራሙ አውዳሚውን ቦምብ መስራት በሚያስችል ደረጃ እየነጠረ ነው። ኢራን ወቀሳውን አልተቀበለችውም። ይሁንና የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የ2015ቱን ስምምነት አፍርሰው በኢራን ላይ የጣሉት ማዕቀብ እስካልተነሳ ድረስ ቴህራን በተናጥል ለስምምነቱ የምትገዛበት ምክንያት የለም እንዳለች ነው። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ሳኢድ ኻቲብ ዛዳህ ትናንት እንዳሉትም የቴህራኖች ዋና ዓላማና ፍላጎት ማዕቀቡን ማስነሳት ነው።
آنچه که برای ما مهمه رفع تحریم هاست. ለኛ በጣም አስፈላጊው ነገር ማዕቀቡ መነሳቱን ማረጋገጥ ነው። ማዕቀቡ መነሳቱ ማወቅና በትክክል መነሳቱን ማረጋገጥ እንፈልጋለን። ተዝሚን‌های ضروری لازم برای اون ممکن است. ይህ ዶይቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ መንግስትና መንግስትን የሚወጉት ኃይላት ያለምንም ቅድመ ሁኔታ ተኩስ አቁመው እንዲደራደሩ ዩናይትድ ስቴትስ በድጋሚ ጠየቀች። 3 የአፍሪቃ ሀገራትን ለመጎብኘት ሌሊቱን ናይሮቢ የገቡት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር እንዳሉት በጦርነቱ የሚጎዳው የኢትዮጵያ ሕዝብም ድጋፍና እርዳታ ማግኘት አለበት። የኢትዮጵያ መንግሥት በደነገገው የአስቸኳይ ጊዜ አዋጅ መሠረት ከተያዙት ሰዎች አብዛኞቹ የትግራይ ተወላጆች መሆናቸውን የሀገሪቱ የሰብአዊ መብት ኮሚሽን ኢሰመኮ አስታወቀ። ኮሚሽኑ እንዳለው አዲስ አበባና ድሬዳዋ ውስጥ ብቻ 1000 ሰዎች ታስረዋል። በኢራን የኒኩሌር ተቋም ላይ ባለፈው ሰኔ አደጋ የጣሉት ወገኖች ስለ ተቋሙ መረጃ ያገኙት ከዓለም አቶሚክ ተቆጣጣሪ ድርጅት ካሜራዎች ነው የሚለውን ዘገባ ድርጅቱ አስተባበለ። የዜናው መልእክት የእስካሁኑ ነበር።